ውሻ እንደ ውሻ ካልሆነ ምን ዋጋ አለው? በታማኝነቱ ግንባር ቀደም የሆነው ውሻ ግልጋሎቱ ብዙ ከመሆኑ አንጻር በለማዳነት ከሰው ልጆች ጋር አብሮ ይኖራል። ነገር ግን በዚህ የተፈጥሮ ባህሪው ያልረኩ አንዳንዶች ለተለያየ ዓላማ አዳቅለውት በባህሪው ላይ ሊጨምሩበት ወይም ሊቀንሱበት ይችላል። በዚህም የዝርያ ልዩነት በተፈጥሯዊም ሆነ በሰው ሰራሽ መንገድ ስለሚፈጠር ከዓላማ አንጻር በተለያየ አተያይ ሊታይ ይችላል። በሀገር አሜሪካም በተለያዩ ግዛቶች ዜጎች እንዳይዟቸው የተከለከሉም ኢንሹራንስም የማይቀበሏቸው የዝርያ አይነቶች ቢገኙም አምስቱን ብቻ እንመልከት። አንደኛ፣ ፒትቡል ቴረር። ይህ የውሻ ዝርያ ስም በስሩ ያቀፋቸው የውሻ ዝርያ አይነቶች ቢኖሩም ተመሳሳይ የሚያደርጋቸው ባህሪ ስለሚይዙ በዚህ ስያሜ ሊጠሩ ችለዋል እንጂ የአንድ ውሻ ዘር ስም ብቻ አይደለም። ይህ ውሻ በአንዳንድ የአሜሪካ ግዛቶች ውስጥ ኢንሹራንስ ስለማይሰጠው እና ለማሳደግም ክልክል ከሚባሉት ውስጥ እንዲመደብ ያደረጉት ባህሪያቶቹ በዋናነት በተናካሽነቱ ነው። ጥናቶች እንደሚያመለክቱት 23 ከመቶ የውሻ ንክሻ ዘገባዎች በዚህ የውሻ ዘር በመፈጸሙ ተናካሽ በሚል የአደገኞች ምድብ ውስጥ ስሙ ሊገባ ችሏል። ነገር ግን የውሻ ባህሪ በስልጠና፣ በአስተዳደግ እና በዝርያ የሚወሰን ቢሆንም ጥሩ አኗኗር እየኖረ እንኳን ባህሪው ሰው በሚበዛበት ቦታ አብሮ ለማኖር የማይመች ከሚባሉት ዝርያዎች ውስጥ ይካተታል። ለመናከስ እድሉ ካገኘም እልሁ በቀላሉ አይለቀውም፣ እስከ መግደል ድረስ ሊዘነጣጥል ይችላል። አሳዳጊው ባለቤቱም ቢሆን ወደኋላ የማይል ቁጡ የውሻ ዝርያ ነው። በዚህም የተነሳ ከተለመደው የውሻ ባህሪ ወጣ ባለ መልኩ እንዲታይ ስላደረገው ኢንሹራንስ የማይቀበሉት እና አንዳንድ የመኖሪያ ግዛቶች ክልክል ስላደረጉት የአካባቢውን ሕግ ሳያውቁ ይህን የውሻ ዝርያ ለማሳደግ ከሚደርሰው መጉላላት ለመዳን መረጃዎችን ማየቱ የተሻለ ነው። ሁለተኛ፣ ጀርመን ሼፐርድ። ይህ የውሻ ዝርያ በአሜሪካ አንዳንድ ግዛቶች ውስጥ ማርባት፣ ማሳደግም ሆነ መሸጥ ክልክል እንዲሆን ካደረጉት ምክንያቶች መካከል አብዝቶ መጮህ፣ ተናካሽነታቸው እና ከእነሱ ላነሱ ፍጥረታት ለምሳሌ ድመት፣ ጥንቸል ለመሳሰሉት ሁሉ መግደል እና እንደ ጠላት ማየቱ ይጠቀሳሉ። ይህ የውሻ ዝርያ በባህሪው ቶሎ የሚሰለጥን ሲሆን የአሳዳጊውን ትዕዛዝ ለመፈጸም ፈጣን ነው። ከአሳዳጊው ወይም ከባለቤቱ ውጪ ሌላውን ሁሉ እንደ ባዕድ የመቁጠር አባዜ ከሌላ የውሻ ዝርያ በበለጠ መልኩ ያሳያል። በቀን ውስጥ ከ1 እስከ 2 ሰዓት መዝናናት ወይም አካላዊ እንቅስቃሴ የሚፈልግ ሲሆን ይህን ካላገኘ ግን ባህሪው ሊቀየር እና አስቸጋሪ ሊሆን ይችላል። የውሻው መገለጫ ባህሪያቱ ማኘክ ያበዛል። የሚቆፈር ነገር ካገኘም መቆፈርም እንዲሁ። በዚህም የተነሳ ችግር ከሌለ ችግር የሚፈጥሩ የሚባል ቅጽል ስም የሚሰጧቸውም አሉ። ባህሪያቸው እንዲህ ከመሆኑ የተነሳ ሊከለከሉ ችለዋል። ነገር ግን በአንዱ ግዛት ቢከለከል በሌላ ግዛት ሊፈቀዱ ቢችሉም ግን እንደ ፖሊስ ያሉ ተቋማት እንጂ በግለሰብ ደረጃ የማይመከሩ የውሻ ዝርያዎች ናቸው። ከሌሎች ውሾች ጋር ሲገናኙ የበላይነት የሚሰማቸው፣ አብዝተው እየጮሁ ጎረቤት ጭምር አላስተኛ የማለት ባህሪ እና ነክሶ የመጎተት ባህሪያቸው እንዲወደዱ ስላላደረጋቸው የሚመቻቸውና የማይመቻቸው ግዛት ወጥቶላቸው ሊከለከሉ ችለዋል። ሶስተኛ፣ ዶበርማን ፒንስቸር። ይህ የውሻ ዝርያ ስያሜውን ያገኘው ካርል ዶበርማን ከሚባል ሰው ሲሆን ይህን የውሻ ዝርያም የፈጠረው ነው። ይህ ሰው ይህን ውሻ በተፈጥሮ ከሚገኘው ውሻ የተለየ ባህሪ እንዲኖረው አዳኝነቱ እንዲጎላ ከመፈለግ አንጻር ነው። በዚህም ሁናቴው ተያያዥ ባህሪያቱ በዋናነት ተጠራጣሪነቱ ነው። እንግዳ የሆነ ወይም ያልለመደው ነገር ባየ ቁጥር ወይም በሰማ ቁጥር
የመጠራጠር ባህሪው በጣም ከፍተኛ ነው። በዚህም የተነሳ ለእንግዳ ነገሮች አደገኛ ያደርገዋል። ሰው የሚበዛበት ቦታ ቢገኝ በማያውቃቸው ሰዎች ላይ አደጋ የማድረስ መጠኑ ከፍተኛ ነው። እንግዳ ነገርን በቀላሉ ለማላመድም አስቸጋሪ ነው። ለብቻው ብዙ ጊዜ በአንድ ቦታ ተወስኖ ሲቆይም ያልተለመዱ ባህሪያትን የማሳየት እንዲሁም በቀላሉ ወደ ቁጡነት እና ተናካሽነት በመቀየር የቀድሞ ባህሪያቸው ሊተዉት ወይም በአግባቡ ላይፈጽሙት ይችላሉ። ይህ የውሻ ዝርያም መጮህ ከሚያበዙ ዝርያዎች ውስጥ የሚመደብ ነው። ማኘክ እና መቆፈርም ያበዛሉ። በዚህም የተነሳ በተለያዩ ግዛቶች ውስጥ ሊከለከል ችሏል። አራተኛ ሮትዊለር። ይህ የውሻ ዝርያም ጩኸት ከሚያበዙ ውስጥ የሚመደብ ነው። በቀላል ነገሮች መጮህ እና አንዳንዴ መጮህ ከጀመረ ቶሎ ዝም የማይል በመሆኑ ለመኖሪያ መንደሮች የማይመች ያደርገዋል። ከዚህም በተጨማሪ የቁጡነት ባህሪውም ከተለመደው ተፈጥሯዊ የውሻ ዝርያ የተለየ ያደርገዋል። ቀላል ነገሮችን ችላ ብሎ ማለፍ አይሆንለትም። እንዲሁም የበላይነት ባህሪው ከሌሎች ውሾች ጋር አብሮ ለመኖር አዳጋች ያደርገዋል። በስርያ ወቅትም ሆነ በመደበኛ የውሻ ለውሻ ግንኙነት ወቅት ብዙ አካባቢዎችን የኔ ግዛት ነው በማለት የሌሎች ውሾች ግዛትን ቀምቶ የመውሰድ ባህሪ አለው። ይህ ማለት ውሾች የመጠበቂያ ወይም የመኖሪያ ግዛታቸው እንደ ሰው ልጆች ድንበር የሚያበጁ ሲሆን እኔ የምጠብቀው አካባቢ ከዚህ እስከዚህ ነው የሚለው ወሰን ሽንታቸው ሲሸኑ ሆርሞናቸውን አብሮ በመርጨት ድንበር ይከፋፈላሉ። ውሻ በማሽተት ችሎታው ከፍተኛ ስለሆነ የማን ግዛት ውስጥ እንደሚገኝ፣ ምን አይነት ውሻ የዚህ ግዛት ባለቤት እንደሆነ በሽታ የማወቅ ተፈጥሮ ያላቸው እንስሳት ቢሆኑም ይህ የውሻ ዝርያ የሌሎችን ግዛት ሆርሞኑን ከሽንቱ ጋር አብሮ እየሸና የኔ ነው እያለ ጠብ ውስጥ የመግባት አባዜ የተጠናወተው በመሆኑ በተለያዩ የአሜሪካ ግዛቶች ውስጥ ክልክል ቢሆንም በፍሎሪዳ ግዛት ከሚገኘው የአኗኗር ስነ ምህዳር ጋር በስልጠና እና ከባቢው ሁኔታ ማስማማት ስለሚቻል በሚል የክልከላ እግዱ ሊነሳ ችሏል። አምስተኛ ወልፍ ዶግ፣ የውሻና የተኩላ ድብልቅ። ይህ የውሻ ዝርያ ከተኩላ እና ከውሻ ተቀላቅሎ የተገኘ ነው። ልክ አህያና ፈረስ በቅሎን እንደሚያስገኙት ያለ። ነገር ግን ከአካላዊ አቋሙ ጀምሮ አንዳንድ ባህሪያቶቹ ድረስ የተኩላ ባህሪያቶች ይጎሉበታል። ለአሳዳጊው ጭምር የአልታዘዝም እና የአልታመንም ባህሪው ከአውሬነት ይመደባል ሊባል ችሏል። ነገር ግን በስልጠና እና በአኗኗር ዘይቤ እንዲሁም እንደሚኖሩበት አካባቢ ስለሚወሰን በደፈናው ወደ አውሬ ጎራ አልተመደበም። ነገር ግን ሰው ሲያየው ተኩላ ከመምሰሉ አንጻር ማንነቱ በምርመራ እስካልተረጋገጠ ወይም ድቅል መሆኑ ተጨባጭ መረጃና ማስረጃ ለማሳየት ካልተቻለ ለብዙዎች በተኩላነት ሊቆጥሩት ይችላሉ። በዚህም የተነሳ ውሻ እንጂ ተኩላ ለማዳ እንስሳ ስላልሆነ ወደ ጫካው ይለቀቅ ባይም ላይጠፋ ይችላል። ነገር ግን በተፈጥሯዊ መንገድ ያለ ሰው ጣልቃ ገብነት ውሻና ተኩላ ተዳቅለው ቡችላ ሊወልዱ ይችላሉ።